አደርሳለሁ። ዮሐንስ ወንጌል ምዕራፍ 2 ታወጡልኛላችሁ። ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል። በሶስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱ ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሰረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሰሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር ይላል። አሜን ነው ወይ? የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ምን አደረገ? ቀመሰ። ከዛስ ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር ይላል። አንድ ሰው አሜን ይላል። እርሱ ሙሽራውን ለብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩን የወይን ጠጅ ነው። እንግዶችም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩን የወይን ጠጅ እስካሁን አቆይተሃል አለው ይላል። ስለ ጌታ ክብር አምጡ። ኢየሱስ ጌታ ነው። እስኪ አንድ ሰው በደንብ ጮሆ አሜን ይላል። አንድ ሰው በኃይል ጮሆ አሜን ይላል። ቁጥር 9 በኋላ ነው መልእክት ያለው። ቁጥር 9 ደግሜ ማንበብ ፈልጋለሁ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሁንም ደግመዋለሁ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰው። ሆኖም ከወዴት እንደመጣ ግን አላወቀም። ውሃውን ቀርተው የሰጡት አገልጋዮች ግን ከወዴት እንደመጣ ያውቁ ነበር። የድግሱ ኃላፊ ወደ ወይን ጠጅ የተለወጠ ውሃ ቀመሰው። ግን ከወዴት እንደመጣ ማን እንዳመጣው አላወቀም። ውሃውን ቀርተው የሰጡት አገልጋዮች ግን ያውቁ ነበር። ሚስጥሩን ከየት እንደመጣ ማን እንዳመጣው። እረ ኢየሱስ ያድናል። የመልእክቴ ርዕስ ኢየሱስ ነው በሚል ነው። እስኪ ማን ነው? እስኪ እጃችሁን ከፍ አድርጉና ጮክ አድርጋችሁ ኢየሱስ ነው በሉ እስቲ። እስኪ ድገሙና በኃይል ኢየሱስ ነው በሉ እስቲ። እስኪ አይሰማም? ጮሁና በኃይል ኢየሱስ ነው በሉ። የድግሱ ኃላፊ ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከወዴት እንደመጣ አላወቀም። ውሃውን ቀርተው የሰጡት አገልጋዮች ግን ያውቁ ነበር። ኢየሱስ ጌታ ነው። ይሄ ዮሐንስ ወንጌል ምዕራፍ 2 ከ1 ጀምሮ ስንመለከተው በገሊላ አውራጃ በቃና ከተማ ሰርግ ነበር ይላል። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ሰርጉን ተጠርተው ነበር፣ ታድመው ነበር። ድንገት ሰርጉ ሳያልቅ ታዳሚዎች በልተው ጠጥተው አመስግነው ሳይሄዱ አንዳንድ የተጠሩ ሰዎችም ሰርጉን ለመታደም ሳይመጡ በመሃል የወይን ጠጁ አለቀ። በሰዓት ግራ ገባቸው። የሚያደርጉት ነገር ጠፋቸው። የኢየሱስም እናት በዚያ ስለነበረች ኢየሱስ ጋር መጣችና ወሬ እንደ መንገርም ሊሆን ይችላል ብቻ አላውቅም፣ የወይን ጠጅ እኮ አለቀባቸው አለችው። እና ምን አድርግ ነው የምትይኝ? ጊዜ ገና አልደረሰም አላት። ምክንያቱም እግዚአብሔር ሁሉን ነገር በራሱ ጊዜ በራሱ ሰዓት ነው የሚሰራው። ባይዘው ማንም ሰው አልቅሶ ጮሆ ብሎ እግዚአብሔርን መጠምዘዝ፣ እግዚአብሔርን ያለ ጊዜው ማሰራት አይችልም። ነገርን እግዚአብሔር በጊዜ ውብ አድርጎ ምን ያደርጋል? ይሰራል። ጊዜ ግን አልደረሰም ማለት። በሰዓት ማርያም አገልጋዮቹን እንዲህ አለቻቸው ብለን የሚላችሁን አድርጉ ብላ ጥላ ሄደች። በህይወታችን ማወቅ ያለብን ነገር የምንፈልጋቸው ነገሮች በህይወታችን ላይ የሚሆኑት የምንባለው ነገር ስናደርግ ነው።
ብዙዎቻችን በጣም ብዙ ፍላጎት አለን፣ ብዙ መሻት አለን፣ ብዙ ጥያቄ አለን፣ ብዙ ምን ፈልገው ነገር አለን፣ ብዙ ምን ጓጓለት ነገር አለን። የምንፈልጋቸው ነገሮች የማይደረጉልን ምን ባለው ነገር ስለማናደርግ ነው። አይደለም በእግዚአብሔር ዓለም በዚህኛው ምድር ራሱ መብትን ስትወጣ ነው፣ ግዴታን ስትወጣ መብት ይከበርልሃል። የሚላችሁን አድርጉ አለቻቸው። የምንባለው ነገር ሳናደርግ የምንፈልገው ነገር ሊሆንልን አይችልም። ኢየሱስ ጌታ ነው። እግዚአብሔር ምንም ቸር ቢሆን፣ እግዚአብሔር ምንም ደግ ቢሆን፣ እግዚአብሔር ምንም ሩሩ ቢሆን የምን አምላክ ነው? የመርህ አምላክ ነው። ለምኑ ይሰጣችኋል አለ። ፈልጉ ታገኛላችሁ አለ። አንኳኩ ይከፈትላችኋል አለ። የሚለምን ይሰጠዋል፣ የሚፈልግ ያገኛል፣ የሚያንኳኳ ይከፈትለታል። ካለመንክ አይሰጥህም። ምንም ቸር ቢሆን፣ ምንም ሁሉ በእጁ ሁሉ በደጁ ቢሆንም እግዚአብሔር ካለመንክ አይሰጥህም። ካላንኳኳ አይከፍትልህም። ካልፈለክ አታገኝም። ይሄን እወቅ። ቸርች ስለመጣ ስላገለገልክ፣ ሲዘመር ስለዘለልክ፣ ለአበላብስክቶን ስላመለክ የሚሆን ነገር አይደለም። እግዚአብሔር የሚልን ታደርጋለህ፣ የምትፈልገው ነገር ይሆናል። ስጡ አለ፣ ይሰጣችኋል አለ። ሳትሰጥ ምንም አይሰጥም። ባይዘው ስጡ ይሰጣችኋል የሚለው ቃል ውስጥ ከገንዘብ ጋር ብቻ እናገናኘው። ገንዘብ ትሰጣለህ፣ ገንዘብ ይሰጣል። ጊዜ ትሰጣለህ፣ ጊዜ ይሰጣል። ዕውቀት ትሰጣለህ፣ ዕውቀት ይሰጣል። ጤና ይሰጣል። ብዙ ነገር ነው የምንሰጠው፣ ብዙ ነገር ነው እኮ የምንቀበለው። ብዙ ነገር ነው የምንሰጠው፣ ብዙ ነገር ነው የምንቀበለው። ጤና ይሰጠናል፣ ሰላም ይሰጠናል፣ ሞገስ ይሰጠናል፣ ደስታ ይሰጠናል፣ በረከት ይሰጠናል። የማይሰጠን ነገር የለም። እኛም ገንዘብ እንሰጣለን፣ ዕውቀት እንሰጣለን፣ ጉልበት እንሰጣለን፣ ጊዜ እንሰጣለን፣ ቁሳዊ ነገር እንሰጣለን። ለማ ለእግዚአብሔር መንግስት፣ ለእግዚአብሔር ስራ፣ ለእግዚአብሔር አገልግሎት። በዚህ አጋጣሚ ለእግዚአብሔር ንፉግ የሆናችሁ ሰዎች ለእግዚአብሔር የሚገባውን በከለከላችሁ መጠን የሚገባችሁ ብዙ ነገር እየቀረባችሁ እንደሆነ ማወቅ አለባችሁ። አጨብጭቡና አሜን በሉ። አንድ ሰው በደንብ አሜን ይላል። እና እግዚአብሔር የምን አምላክ ነው? የመርህ አምላክ ነው። ስለዚህ ምን አለቻቸው? የሚላችሁን አድርጉ ብላቸው ሄደች። ወዲያው ኢየሱስ አገልጋዮቹን ምን አላቸው? ከ75 እስከ 115 ሊትር የሚይዙ 6 ጋኖች በዚያ ነበሩ እና ጋኖቹ ባዶ ነበሩ ይላል። ኢየሱስም ምን አላቸው? እነዚህን ጋኖች በውሃ ሙሏቸው። አይከብድም? 6 ጋን። ውሃው ከየት ነው የሚመጣው? እኔ እንጃ። ከወንዝ አይታወቅም፣ ከሐይቅ አይታወቅም፣ ከባህር አይታወቅም። መቼም ቧንቧ ውሃ የለም ያኔ፣ ውሃና ፍሳሽ የለም ያኔ። አገልጋዮቹ ግን ኮምፕሌን አላደረጉም። እንዴ ኢየሱስ ምን ማለት ነው? ፀሐይ እኮ ነው አላሉ። እንዴ በዚህ ሰዓት እንዴት ነው እንደዚህ የምናደርገው አላሉ። እሺ ጌታዬ ብለው ሄዱት። በቃ እነዚህን ጋኖች በውሃ ሙሏቸው። እሺ ብለው በቃ መሰማራት ነው። አሁን የዘንድሮ ጴንጤ በጣም የሚያስቸግረው ነገር ሲታዘዝ እንትኑ ይበዛል፣ አስተያየቱ ይበዛል፣ ቅሬታው ይበዛል። እንዴት አድርጌ ይከብደኛል። እንኳን ኢየሱስ እኔ መስማት አልፈልግም። አጨብጭብ። አንድ ሰው ጮህ በደንብ አሜን ይላል። እስኪ ጮህና በኃይል አሜን በለዋ። ስትታዘዝ እንኳን ኢየሱስ እኔ መስማት አልፈልግም። አሁን የገባኝ ነገር እንደዚህ ነው። ባይዘው በእያንዳንዱ ነገር ቅሬታ ካቀረብን፣ እያንዳንዱ ነገር ላይ ኮምፕሌን ካቀረብን፣ አይመቸኝም፣ አልችልም፣ ይከብደኛል፣ ከአቅሜ በላይ ነው፣ እንዴት አድርጌ ቤት አድርጌ ከፈለክ በላይ ማርገው ከፈለክ በታችም ማርገው ብቻ አድርገው። ኢየሱስ ጌታ ነው። እኔ አንዳንድ ጊዜ በእውነት ነው የምነግራችሁ የእግዚአብሔር ቤት አመራር እንደው እንደ መንግስት ቢሆን ኖሮ አቤት ቸርች እንዴት ታደግ ነበረ። አንዳንድ ጊዜ የሀገር መሪዎች ቀጥታ ትእዛዝ ያወርዳሉ። ምሳሌ ለአባይ ግድብ ሊሆን ይችላል። ይሄን ያህል ቢሊዮን ብር መሰብሰብ አለበት። በቃ ህዝቡ ደሃ ነው፣ ምን አገባን፣ ስራ የለም፣ አይ ጉዳያችን አይደለም። ቀጥታ ይወርዳል። በተዋረድ ወረዳ ጋር ይመጣል። ኩፖን ሽጥ፣ ቦንድ ሽጥ፣ አሰባስብ፣ ጉዳይ በቃ አስተላልፈው ላወርደዋል። ዳይ ምትናፍቀውን ግድብ ተሰርቶ አልቆ ማየት ከፈለክ መቀነትንም ፍታ፣ ከፈለክ ምሳንም ዝለለው፣ ምን አገባኝ ይላል። በቃ አይዞህ፣ ሁለት ወዶ አይቻልም። ሰምታል? ጮህና አሜን በለኝ። ሁለት ወዶ በሉ እስቲ። አይቻልም። በቃ ይልሃል በቀጥታ። ግድቡ አልቆ በቂ ኃይል አግኝተን ኃይል ሸጠን የውጪ ዶላር ማግኘትን ፈልገን
ዛሬ ደግሞ ምሳ ዘልዬ ማዋጣትንም ጠልቼ ሊሆን ምሳንም ወደ ያንም ወደ ባጠመቅ ትባላለ። በቃ ይሟሟታሉ። ከዛስ ያሳኩታል። ቆራጥነት ስላለ ቸርች ጋስና አቤት 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 ኮምፕሌን ማአት እንጹም ሆዴና ሞኛል መድኃኒቱ ጣጾም አንድ ሰው አሜን ይላል። ወንጌል ስርጭት እንሄዳለን። እንደዚህ መጣ። በጌታ በኢየሱስም ሰበበኛ መንፈስ ይወጋ። ምክንያት የሚያስደርድራችሁ በኢየሱስም ይሰባር። ቁርጣችሁ ነው። የቸርች አባላቶች አገልጋዮች እስከ ዛሬ ብዙ ምክንያት ሰምቻለሁ። ከዚህ በኋላ አንድ ምክንያት አልሰማም። አጨብጭቡልኝ። አንድ ጊዜ በጣም የገረመኝ ነገር ልንገራችሁ። ታይላንድ የሚባል ሀገር ከባድ ዝናብ እየዘነበ ነው። በጣም የታዘብኩትን ነገር ነው የምነግራችሁና አስተውሎ ላያት ሽምብራ ማፍንጫላት ይባላልና አስተዋልኩበት። ኃይለኛ ዝናብ ዘንቦም ስራ ላይ የነበሩ ሰዎች ስራ አላቆሙ። በቃ ዝናብ መከላከያ ለብሰው ስራ ቀጥለዋል። አንድ ቀን አይደለም 2 ቀን በተደጋጋሚ ያንን ነው የማየው። በዛ አንድ ነገር ገባኝ። ዝናብ መጥቷል ብለው እንኳን የኛ ሀገር ሰውስ ገና ጠበል ሮጦ ገብቷል የሆነ ውስጥ። ኢየሱስ ጌታ ነው። እስኪ አንድ ሰው አሜን ይላል። ጋኖቹን በውሃ ሙሉ ሲባሉ እሺ ብዙ ናቸው አላሉም። ይከብደናል አላሉም። ፀሐይ ይብረድ አላሉም። ቆይ ነገ አላሉም። ጴንጤን ወደ ኋላ ያስቀረው ምክንያትና ቆይ ነገ ይላችኋል። ብላ ሲባል እኮ ነገ አይልም። ብር ይሰጥ ነገ አይልም። መልካም ይሁን ነገ አይልም። ስራ ሲባል ነገ የሆነ ነገር ነገ። በጌታ በኢየሱስ ክርስቶስም ከናንተ ላይ የተሰበረ ይሁን። ሙሉ ሲባሉ በቀጥታ ሄዱ። አብዛኞቻችሁ በዚህ ወታደሮች አላችሁና ወታደር ቤት አለ እንደ ነገር አለ የለም። ሄድ ተነስ እሺ በቃ እንደው በጌታ በኢየሱስም ቆይ እናወራለን። የሆነ ስልጠና ትጡልኛላችሁ። አጨብጭቡላችሁ። አም ሲሪየስ በእውነት ነው የምነግራችሁ። አንድ ሰው ጮህ አሜን ይላል። ክርስቲያን እኮ እንደ ወታደር ነው መሆን ያለበት። ግዳይ ስትላክ ምክንያት ይሰራል። ሚስቴው ልትወልድ ነው ይሰራል። በቃ ምጥ ላይ ነች ይሰራል። ጥላና አለቀ በቃ። እየበላው ነው ቆይ ለዋጥ ይሰራል። ወርወራ ሂድ። በወታደሮች ቆራጥነት ነው እኮ ሀገር ከእግዚአብሔር ጋር የቀጠለች ያለችው። እኛ ዛሬ እዚህ በሰላም ሰብስበን እኮ የምናመልከው ቤታቸውን ኑሯቸውን ኤቭሪቲንግ ጥለው በየጫካው በየዱሩ የሚዋደቁ ብዙዎች አሉ። ከእግዚአብሔር በታች የሰላማችን ጠባቂዎች። እስቲ እግዚአብሔር ይባርካችሁ ብላችሁ አጨብጭቡላችሁ። እስኪ አንድ ሰው በደንብ አሜን ይላል። አይኖ እግዚአብሔር ከተማን ይጠብቃል። ከእግዚአብሔር በታች ደግሞ የተሰማሩ የሰላም አስከባሪዎች አሉ። ኢየሱስ ጌታ ነው። ጋኖቹን በውሃ ሙሉ ሲባሉ እሺ አሉ። እስከ አፋቸውም ይላል ሞሏቸው። እስከምን? እስከ አፍ። የመጀመሪያ ሙሉ ሲባሉ ቅሬታ አላቀረቡም፣ ኮምፕሌን አላቀረቡም። ይከብደን አለ እሺ። ሁለተኛ ሙሉ ሲባሉ እስከ አፍ ሙሉ። እስከ አፍ ሙሉ ማለት ሙሉ መታዘዝ በቃ። ስሩ የተባሉት ነገር ጥንቅቅ አድርጎ መስራት፣ ጭርስ አድርጎ መስራት። አጽዱ በቃ ካጸዱ አይቀር ማጽዳት። ጸልይ ከጸለዩ አይቀር አንዳንድ ጊዜ አንዳንድ ሰው ሲታዘዝ የሚሰራው ስለተባለ ነው። ለምን አልሰራህም እንዳይባል ያክል ለኮፍ አታድርጉት። አንዳንዱ ይብን ጸሎት ፕሮግራም ቀን የሚመጣው ለምን ቀረህ እንዳይባል ነው። እና መጥቶም አይጸልይም። ተንበርኮ ወይ ይተኛል ወይ ይቋጥራል። አትምጣ እቤት ተኛ። አንድ ሰው በደንብ አሜን። ያስመሳይ መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። ልግመኛ መንፈስ በኢየሱስ ስም ይወጋ። ወንጌል ላይ የሚለግም፣ ቸርች ላይ የሚለግም፣ ስራ ላይ የሚለግም። አንዳንዱ እኮ ቢሮ የሚገባው 2 ሰዓት ተኩል ይገባል። 2 ሰዓት ተኩል ላይ ገብቶ 3 ከሩብ ላይ ሰዓት ያያል። አልደረሰም እንዴ ይላል። እና እስከ 6 ሰዓት ተኩል ከሚሰራው የማይሰራው ይበልጣል። ልግመኛ መንፈስ ሙሉ ሲባሉ እስካፋቸው ሙሉአቸው ይላል።
ከቸርችም ከሀገራችንም ለጋሚዎች እግዚአብሔር ይንቀላቸው። ጮኸ በደንብ አሜን በለኝ። ሰው ስራ መውደድ አለበት። ሰው ትእዛዝን በደንብ ማክበር አለበት። ለውጥ ማየት ከፈለገ፣ እድገት ማየት ከፈለገ፣ የተሻለ ነገር ሰው ማየት ከፈለገ ሙሉ ሲባሉ ካህኖቹን እስካፋቸው ሞሏቸው። ጸልዩ ሲባል ግጥም አድርገው ጸለዩ። ስበክ ሲባል በቃ ገልብጠው ሰበኩ። አጽዳ ሲባል በደንብ አድርጎ አጸዳ። ስራ ሲባል በደንብ አድርጎ ሰራ። ኢየሱስ ጌታ ነው። እንደ ነገሩ የተሰራና በደንብ የተሰራ ነገር ያስታውቃል አይደል? ያስታውቃል አይደል? ሙሉ ሲባል እስካፋቸው ሞሏቸው ማለት ጥንቅቅ አድርገው በሚገባ። ከዛ ኢየሱስ ሁለተኛ ትእዛዝ ምን አላቸው? ቅዱና ለድግሱ ኃላፊ ደግሞ ስጡ አላቸው ይላል። የተጠየቀው የወይን ጠጅ እሱ ደግሞ ስጡ የሚላቸው ውሃ። እንዴ ምን ነካህ? የወይን ጠጅ እኮ ነው የተፈለገው አላሉትም። የሚገርማችሁ ነገር ደቀ መዛሙርቱ ጋኖቹን በውሃ ሙሉ ሲባሉ ጋኖቹን በውሃ ሞልተው አሁን ደግሞ ሄዳችሁ ማር አምጡ የሚላቸው መስሏቸው ነበር። አሁን ሄዱና ብቅል አምጡ የሚላቸው መስሏቸው ነበር። አሁን ሄዱና ጌሾ አምጡ የሚላቸው መስሏቸው ነበር። ምክንያቱም የወይን ጠጅ ነው ጥያቄው። ብቅል አምጡ ሳይላቸው፣ ጌሾ አምጡ ሳይላቸው፣ ማር አምጡ ሳይላቸው፣ ሌላም ወይን ጠጅ ሲሰራ የሚገባ ነገር አምጡ ሳይባሉ፣ የወይን ፍሬ ለቅማችሁ አምጡ ሳይላቸው፣ አንተ ወይን ጨምቆ ወይን ይሰራል ስትል እሱ ውሃ ይቀይራል። አሜን በላይ አራጨብጭቡ ለጌታ። እነሱ አሁን የቀጣይ ሁለተኛው ሰብ ሄዳችሁ ከወይን ማሳ ወይን ፍሬ ለቅማችሁ አምጡና እንጨምቃለን የሚል ብለው ሲጠብቁ እሱ ውሃውን ቀይሮ ትርፍ። መልእክት አለኝ፣ ትንቢት አለኝ። ባልጠበቃችሁት መንገድ ነገራችሁ ይሰራል። የገባው ሰው ካለ ጮሆ አሜን ይላል። ባልጠበቅከው መንገድ እግዚአብሔር ነገርህን ይሰራዋል። ባልጠበቅሽው መንገድ እግዚአብሔር ነገርሽን ይሰራዋል። ባልጠበቅነው መንገድ ነገራችን ይሰራል። አረ አንድ ሰው ለምን በኃይል አሜን አይለኝም? እስኪ ከዛሬ ጀምሮ በሉ እስቲ እግዚአብሔር በሉ እስቲ ባልጠበቅኩት መንገድ ነገሬን ይሰራዋል። አረ ኢየሱስ ያድናል። የተጠየቀው ምንድነው? የወይን ጠጅ ውሃ ሞሉና ሁለተኛ ብለው ሲጠብቁ አሁን ምንም ማዛችሁ ይመስላችኋል? ቢጠይቁ የወይን ፍሬ የሚሉ ይመስለኛል። ሄዳችሁ ወይን ሰብስባችሁ ነው ሄዳችሁ ነገር አምጡ ይላሉ ሲጠብቁ እሱ ውሃውን ቀይሮ ትርፍ። እግዚአብሔር በቃ ዓለምን አዞርሃለሁ፣ እግዚአብሔር ቤተሰብን አስወርሳለሁ፣ እግዚአብሔር ከባድ ክብር እገልጥብሃለሁ፣ እግዚአብሔር ከራስ አልፈ ለብዙዎች ፈውስ በረከት ትሆናለህ፣ እግዚአብሔር መሪ ትሆናለህ ሲል አንተ ቆይ በዚህ በኩል ለስታስብ እሱ ባልጠበቀው መንገድ ሰርቶ ያሳያል። አጨብጭቡ ለጌታ። እስኪ ባልጠበቅኩት መንገድ በሉ እስቲ ወደ እኔ ይመጣል በሉ። አንቺ ሴት ከማዘር ጎን ያለሽው ባልጠበቅሽው መንገድ እግዚአብሔር ሊያስደንቅሽ ነው። ባልጠበቅሽው መንገድ ጉብኝት ወደ ቤትሽ እየመጣ ነው። ባልጠበቅሽው መንገድ የእግዚአብሔር መልካምነት ወደ ጓዳሽ እየመጣ ነው። አሁን ወይን የለም፣ ማር የለም፣ ምንም ነገር የለም። የተጠየቀው የወይን ጠጅ ቀርታችሁ ጦ የተባሉት ውሃ። ሁልጊዜ በህይወታችሁ ማወቅ ያለባችሁ ነገር እግዚአብሔር ባጠበቃችሁት መንገድ ወደ ህይወታችሁ እንደማይመጣ ነው። ነህማን አንድ ጊዜ ለምጻም ነበር ታውቃላችሁ። ወደ ኤልሳ መጣና ኤልሳ ምን የሚል መልእክተኛ ላከበት? ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በል ሰውነትህ ንጻ ገላ ይሆናል የሚል መልእክት ሲልክበት ነህማን አበደ፣ ተበሳጨ። ምን ማለቱ ነው አለ። እኔ እኮ የመሰለኝ መጥቶ እጁን ጭኖ የአምላኩን ስም ጠርቶ የሚፈውሰኝ መስሎኝ ነው የመጣሁት። እንዴ ሂድና በዮርዳኖስ በድፍሩስ ወንዝ ውስጥ ታጠብ ይለኛል እንዴ አለ። በወንዝ ታጥቦ ለመንጻትማ ምን እዚህ ያስመጣኝ አለ። ስንቶቹ የሶሪያ ወንዞች እና አባና ነፉርፉር ከዚህ እኮ 10 እጅ የተሻሉ ናቸው እና ወደዛ ሄዳለሁ አለ። የዘነጋው ነገር የሶሪያ ወንዞች አባናና ፉርፉር ምንም እንኳን ከዮርዳኖስ 10 እጅ ቢሻሉም ውስጣቸው ግን ፈውስ የለም። ድፍርሱ ዮርዳኖስ፣ የተናቀው ዮርዳኖስ፣ ተራ የተባለው ዮርዳኖስ ውስጥ ግን ፈውስ አለ። አንድ ሰው አሜን ይላል። ከሶሪያ ወንዞች የእስራኤሉ ዮርዳኖስ ይበልጣል። የገባው ሰው አሜን ይላል። እነሱ ጋር ካለው በእኛ ጋር ያለው ይበልጣል። ከሶሪያ ወንዞች ከአባና ከፉርፉር 10 እጅ
ከዮርዳኖስ ቢሻሉም ውስጣቸው ግን ቃል የለም፣ ውስጣቸው ግን ትንቢት የለም፣ ውስጣቸው ግን ፈውስ የለም፣ ውስጣቸው ግን በረከት የለም። ኢየሱስ ያድናል። ዓለም ላይ ካሉ ትልልቅ ገራሚ ስብሰባዎች በላይ እቺኛ ስብሰባ ትበልጣለች። ለምን? እዚህ ክብር አለ። እዛ አብሮት ያሉት ሰዎች ነብዩ እኮ ከባድ ነገር አላዘዘህም፣ ቢያዘህ ታረገው ነበር አለ። ነብዩ ከባድ ነገር አላዘዘህም። እኔ በጣም የሚገርመኝ ነገር እኛ ቀለል ሲል አንወድም። ቀለል ስንልም ሰው አይወድም። አንዳንዱ ኢቭን የእግዚአብሔር ሰው ምን መስለው ራሱ እኔ ሰላም ለማለት ስትመጣ ሲገፈታትሩ ያኔ ማን ኦፍ ጋድ መስላለሁ። ያኔ ማን ኦፍ ጋድ ነኝ። ወሬ ተልኮ ነው ነገራችሁ። እኛ ቀለል ሲል አንወድም። አንድ አባባል አለ፣ በገዳይ አትፍረዱ ሟችን ማናዳጅ ነው ይባላልና አንዳንዴ እኔ በአንዳንዶችም አልፈርድም። በጋርድ ሲሄዱ ለምን ሰው እንደ እግዚአብሔር ሰው ኮንሲደር የሚያደርጋቸው ያኔ ነው። ልክ እግዚአብሔር ሰው ለስመጣ ገፍትረው ሲጥሉ ያኔ እሱ ያለው ቅባት ነው። ነብዩ ከባድ ነገር ቢያዝቆ ታደርገው ነበር አለ። ግን ከባድ ነገር አልታዘዝክም። ቀለል ሲል ምን አንልም፣ አንወድም። ጸሎት ላይ ራሱ የተነካን የሚመስለን እኔ አይመስለኝም እና አብዛኞቻችሁ እንደማይመስላችሁ ተስፋ አደርጋለሁ። የሚመስለው ሰው በቃ 30 ደቂቃ በላብ ሆነ ምናምን በኢየሱስ ስም ለሰጸልይ ምን አደከመኝ አባቴ እንዴ ምን እኔ ነኝ እንዴ እጄን ከተቼ በሽታውን ከውስጥ ምነቀለው? በቃ በእምነት ጸልያለሁ፣ በእምነት ተቀበላለህ፣ ፈውስን ያልቃል። አንድ ሰው በደንብ አሜን ይላል። ነብዩ ከባድ ነገር ቢያዝቆ ታደርግ ነበር አለ። ዮርዳኖስ 7 ጊዜ በቅጥል ልቀበል ሲባል ምኑ ከበደህ አለው። አይዙ ቀለል ያለ ነገር አንወድም። ከበድ እዚህ ነው በቃ ደስ የሚል ኢየሱስ በመስቀል ላይ ያቀለለውን ነገር ምንድነው ልሸከመው የምትለው? ኢየሱስ ተፈጸመ ብሏል። ከባዱን መስቀል እሱ ተሸክሟል። ከባዱን ፈተና እሱ ተጋፍጦታል። በቃ ያለቀ ነገር ላይ ነው ያለነው። እና ነብዩ እኮ ከባድ ነገር አላዘዘም። ቢያዝ ኖሮ ታደርገው ነበር አለ። ታጠብና ነጻ ቢሉ ምኑ ከበደህ አሉት። እሱ መስሎት አስቦ የመጣው ነብይ መጥቶቹን ጭኖ እሳን ተናግሮ የሆነ ካውንስል አድርጎት እስቲ ወገኖቼ ሁላችሁም ወደዚህ ዘርጉ ለጄኔራል ንዕማን እንጸልይለታለን በኢየሱስ ስም ልቀቅ ምናምን ተብሎ ተጸልዮ ፈወሳል ብሎ ነው የመጣው። ቀለል አድርጎ በቅጠል ልቀበል ሲለው ግራ ገባው። ሲጸልይ አንዳንድ ጊዜ በኢየሱስ ስም ተፈወስ ተብሎ ሲነካ የሚቆም ሰው አለ። ምክንያቱም ያለሱ ጸሎት አይደለም የሚፈልገው። እሱ ላይ 15 ደቂቃ ጊዜ እንድናጠፋ ነው። ጊዜ የለንም። አጃጅው ለጌታ እስኪ በኃይል ጌታ በዚህ አለ በሉ እስቲ። በቃ ቀላል እስቲ ቀላል ነው በሉ እስቲ። መንፈሳዊ ነገር ክርስትናን የሚገባኝ ብፌ ላይ የቀረበ ምግብ ብድግ አድርጎ እንደመብላት ነው። ምን ነው ሽንኩርቱ ሲከተፍ ካላየው አልክ፣ በሬው ሲታረድ ካላየው፣ ቁሌቱ ሲቁላላ ካላየው አልበላም ለምን ትላለህ? ከፈለክ ችግር የለም 40 ቀን ጾም ጸሎት ላይ እና እነ ቤቴ ሲከትፉታ ያለ አንድ ሰው አሜን ነው ወይ? እስኪ ኢየሱስ ያድናል በሏ። በቃ ከሲ ቀላል ነው በሉ እስቲ። ለነገሩ አመጣጣችንም እኮ ነው። አመጣጣችን የመጣነበትም ባክግራውንዳችንም ነው። የኛ ሀገር ሰው ቀለል ያለ ነገር አይወድም፣ ሲፈጥንበትም አይወድም። እኔ ወደ አገልግሎት ከመግባቴ በፊት ሞባይል ጥገና ሰራ ነበርና ሞባይል ቤት ነበረኝ። ሰዎች ሞባይል ሊያሰሩ ሲመጡ ቁጭ ብለው እነሱ ችግሩን ነግረውኛል፣ ፈትቼዋለሁ። እኔ ሼልፍ አላ ያዩ ፈትቼዋለሁ ወይም ችግሩን ሶልቭ አድርጌዋለሁ። ሞክሬው ሰርቷል እኮ ከዛ ዋጋ ነገራቸዋለሁ። 100 ብር ስላቸው ትንሽ አይቀንስም፣ በቃ 80 ያደርግላቸዋለሁ። ኦሬዲ ሰርቼዋለሁ። የሚቀየርም ከሆነ ቀይሬያለሁ እና መቼ ሲሉ ተነጎዲያ ለምን ወዲያው ከሰጠሁት እንዴ በ5 ደቂቃ 80 ብር እንዴት ተብሎ ሊል ነው። ስለዚህ እሺ ብሎ ይሄዳል አይደል? 3 ቀን ሲም ካርዴን አወጣና የኔን እረፍት ላይ አስቀምጬ 3 ቀን እጠቀማለሁ። አሜን ነው ወይ?
አያችሁ በገዛ በራሱ ችግር 3 ቀን ሙሉ እሱ ሲም ካርዱን ዋሌት ውስጥ ከቶ ይዞራል። እዛው ብሰጠው እንዴ ምን ማለት ነው? በ5 ደቂቃ ውስጥ ሰርተ እንዴት ነው 80 ብር ብሰጥ ብሎ ሊያንቀኝ ነው። እቃ ቀይሬ ነው፣ በዚህ ገብቶ ነው፣ በዛ ወጥቶ ነው፣ እኔ የተማርኩት ከፍዬ ነው፣ አይገባውም። ስለዚህ ወስቀል አትወዱም። እኔ እኮ አውቃለሁ እኮ አጨብጭቡ እስቲ። ቀለል ሲል ፈጠን ሲል ምግብ ቤት ገብተን ራሱ እኮ ምግብ አዘን ቶሎ ሲመጣ ምን ነው ፈጠነ? አሙቀ ነው እንዲያመጣው። ሲቆይ ደግሞ ምንድነው እዚህ ቤት ቆይ ሰው እየለያችሁ ነው የምታስተናግዱት? በጣም ለያዥ ለገናዥ እናስቸግራለን። እግዚአብሔር ይገስጸን። አሜን በሉ። አጨብጭቡ። ነገሩን ቀላል ነው። እናንተም ቀለል በሉ። አትክበዱ፣ አታካብዱ። ቶሎ ሲመጣል ጌታው ስም ይባረክ ፈጥኖ ስለመጣ ብላ ጸልይና በቃ። መርዝም ከሆነ ከጸለይክበት ምንም አትሆንም። አሙቀውም ካመጡት ከጸለይክበት ምንም አትሆንም። ከቆየም ደግሞ አትነጫነጭ፣ ለበጎ ነው። ኢየሱስ ጌታ ነው። እስኪ ጌታ መልካም ነው ወልሲ። እና መሰረታዊ ችግር አለብን እኛ ሰዎች፣ በተለይ የኢትዮጵያ ሕዝብ። ስለዚህ እኔ ምን አደርጋችኋለሁ? ሰርቼዋለሁ። ከ3 ቀን በኋላ እስከ 3 ቀን ተጠቀምበታለሁ። ሲመጣ ሰጠዋለሁ። እንዴት ነው ሲለኝ ትንሽ አስቸግሮ ነበር። ግድ ነው፣ የሥራው ባህሪ ነው። የሥራው ባህሪ ነው በሉሲ። አዎ ትንሽ አስቸግሮ ነበር። እንዲያወድቅብህ ተጠንቀቅ። የበየርኩት ነገር አለ። ከዛ በ2 እጁ ይዞ ይዞራል። አላውን አንዳንዱ በጣም አስቸጋሪ ነው። አንድ በጣም ማረሰው ሰውዬ ደላላ ነበረ። መጥቶ የሰራውለት ማይክ ነው። ማይክ ማለት ስናወራ ተቀብሎ የሚያስተላልፈው ነው። እና እኔ የምናገረው አይሰማም፣ እነሱ ይሰማኛል። በቃ ማይክ 50 ብር ቀየርኩለት። ኖኪያ 1100 የምትባል ስልክ ነበረች። ከዛ እንደተለመደው በ3 ቀን ነው የወሰደው፣ በ5 ደቂቃ ተሰርቶ ማለት ነው። ከዛ ከሳምንት በኋላ መጣ። ምን አድርገን የሰጠኝ ስልኬን አለ ማለት ሰርቼ ነው አልኩት። ይሁን እኮ የነሱ ደግሞ አይሰማኝም እኮ። አሁን ደግሞ ስፒከር አቃጠልክ አልኩት። አንተ ነህ የነካው ስልኬ። ወይኔ ካበሻ ጋር መግባባት። በጌታ በኢየሱስ ስምና ስልጣን የህዝብ አእምሮ የተፈወሰ ይሁን። ከሳምንት በኋላ በጣም አስቸጋሪ ነው ሰው። ኤኒዌይስ ወደ ዋናው ሐሳቤ እመለሳለሁ። ጌታ ይባረክ። ነብዩ ከባድ ነገር ቢያዝት አደርገው ነበር። ታጠብና ነጻ ቢል ምኑ ከበደ አለ። ምኑ ከበደ? አንዳንዱ የጸደቀ የሚመስለው፣ አንዳንዱ ይቅር የተባለ የሚመስለው፣ አንዳንዱ የተባረከ የተፈወሰ የሚመስለው በጣም ሲካበድበት ነው። አንዳንዱ ንስሐ ሲገባ ራሱ በቃ 5 ደቂቃ ስትጸልዩለት አይረካም። አብረን 5 ቀን ጾም ጸሎት እንግባ ይላል። ይቅርታ ጊዜ የለኝም አቆራድ ያልቋል። ባለቀ ጉዳይ ላይ 5 ቀን ጾም ጸሎት ለምስጋና ግባ። ስለዚህ ማን እንደተባለው አደረገ። ሰውነቱ እንደ ሕፃን ልጅ ገላ ሆነች። ያኔ ተደንቆ ወደ ኤልሳ ሄደ ለምስጋና ማለት ሲያጉረመርም የነበረው። ስለዚህ የተጠየቀው ወይን ጠጅ ነው። ኢየሱስ ግን ውሃ ቀዱና ስጡ አላቸው ይላል። እና አገልጋዮቹም ውሃ ቀዱና ለድግሱ ኃላፊ ምን አሉት ይላል? ሰጡት ይላል። አገልጋዮቹም ውሃውን ቀዱና ለድግሱ ኃላፊ ሰጡት። አሁን መልእክቴ ጋር መጥቻለሁ። የድግሱ ኃላፊም ይላል ወደ ወይን ጠጅ የተለወጠውን ውሃ ቀመሰው፣ ግን ከወዴት እንደመጣ አላወቀም። ተገዝቶ ይሁን ተጠምቆ ይሁን ተውሰው ይሁን አላወቀም። ውሃውን ቀድተው የሰጡት አገልጋዮች ግን ያውቁ ነበር። ና ወደ ሙሽራው ሄደና ምን ሆነህ ነው አለው። ሰው በመጀመሪያ መናኛውን ጥሩን የወይን ጠጅ ያቀርባል። ሰው ሁሉ ከሰከረ በኋላ ሞቅ ካለው በኋላ መናኛውን ያቀርባል። አንተ ግን እስካሁን መናኛውን አጥተን ጥሩን የወይን ጠጅ አቆይተሃል ብሎ ሙሽራውን በማያውቀው ነገር፣ ሙሽራውን ባልሰራው ነገር፣ ሙሽራውን ባላደረገው ነገር ያልተገባ ክብር ያልተገባ ከፍታ ሲሰጠው እናያለን። በዚህ መልእክት ውስጥ በዚህ ቃል ውስጥ ምንድነው ማስተላለፍላችሁ? የቀመሰው የወይን ጠጅ ውሃ የነበረ ነው። ወደ ወይን ጠጅ የተለወጠውን ውሃ ምን አለ? ቀመሰ ይላል። ቀመሰ። የቀመሰው ወይን ጠጅ በጣም ይጣፍጣል፣ በጣም ግሩም ነው፣ በጣም ልዩ ነው። ተደነቀ።
እኔ በዘመኔ ብዙ ወይን ጠጆች ጠጥቻለሁ፣ እንደዚህ አይነት ወይን ጠጅ ግን ጠጥቼ አላውቅም። ምን አይነት ጣዕም ያለው የወይን ጠጅ ተደነቀ። ግን ከየት እንደመጣ አላወቀም። ያንን ውሃ ቀርቶ የሰጡት አገልጋዮች ግን ያ አስደናቂ የተባሉት የወይን ጠጅ ከየት እንደመጣ እነሱ ያውቁ ነበር። አመጣጡ እንዲህ ነው። ተራ ውሃ የነበረ ነው። ተራ ውሃ የነበረ ነው። ያ ውሃ ወደ ወይን ጠጅ ሲለወጥ ለዋጩ ኢየሱስ ነው። ውሃ ከለር የለውም፣ ውሃ ጣዕም የለውም፣ ውሃ ሽታ የለውም። በዛ ዘመን ውሃ ዋጋ አያወጣም። ዋጋ ማያወጣ ነገር፣ ጣዕም የሌለው ነገር፣ ከለር የሌለው ነገር፣ ሽታ የሌለው ነገር በአንድ ጊዜ ወይን ጠጅ ዋጋ ያወጣል። ወይን ጠጅ ጣዕም አለው፣ ወይን ጠጅ ሽታ አለው፣ ወይን ጠጅ ከለር አለው። በአንዴ ዋጋ የሚያወጣ ጣዕም ያለው፣ ከለር ያለው፣ ሽታ ያለው አልፎ የሚያስደንቅ ሆኖ ተለወጠ። ለዋጩ ማን ነው? ኢየሱስ ነው። ኢየሱስ ያንን ውሃ ወደ ወይን ጠጅ ሲለውጥ ምን ተጠቀመ? የወይን ፍሬ አልተጠቀመም። ማር አልተጠቀመም። ጌሾ አልተጠቀመም። ብቅል አልተጠቀመም። ሰዎች ወይን ጠጅ ለመስራት የሚጠቀሙትን የትኛውንም አይነት ነገር ፈጽሞ አልተጠቀመም። ገንዘብ አልተጠቀመም። ዕውቀት አልተጠቀመም። ስልጣን አልተጠቀመም። ቤተሰብ አልተጠቀመም። ጓደኛ አልተጠቀመም። ምንም አልተጠቀመም። ጀስት ቀዱና ስጡ የሚል ቃል ብቻ ነው የተጠቀመው። አንድ ሰው አሜን ይላል። ይሄንን ወይን ጠጅ ጠጥቶ ነው ቀምሶ የተገረመው የተደነቀው። ዛሬ በዚህ ቃል ውስጥ ውሃው የኔና የናንተ ህይወት ነው። ውሃው የኔና የናንተ ህይወት ነው። እያንዳንዳችን ዛሬ በህይወታችን ብዙ የተሰራ ነገር አለ። ብዙ የተለወጡ ነገሮች አሉ። ኢየሱስ ወደ ህይወታችን ባይመጣ ኖሮ፣ ኢየሱስ ወደ ጓዳችን ባይገባ ኖሮ ማን ነበር ሁላችን? አይገርማችሁም? ያ ውሃ በጣም ነው የሚደንቀኝ። ያ ውሃ ከወንዝ ነው የቀዱት አላውቅም። ከምንጭ ነው የቀዱት አላውቅም። የባህር ውሃ ነው አላውቅም። የኩሬ ውሃ ነው አላውቅም። ጣዕም የሌለውን ጣዕም፣ ከለር የሌለውን ከለር፣ ሽታ የሌለውን ሽታ፣ ዋጋ የማያወጣውን ዋጋ እንዲያወጣ አደረገው። ምን ተጠቅሞ? ምንም ሳይጠቅም ጀስ ቃሉን ብቻ መንፈሱን ብቻ ተጠቅሞ። ዛሬ በእኔና በእናንተ ህይወትም የሆነው እንደዛው ነው። ማን ነው ህይወታችን የለወጠው? ማን ነው ውበት የሰጠን? ማን ነው ድምቀት የሰጠን? ማን ነው ሞገስ የሰጠን? ማን ነው ሰላም የሰጠን? ማን ነው ታሪካችን የቀየረ? ኢየሱስ ነው የሚል ሰው ካለ ጮሆ አሜን ይላል። አጨብጭቡ ለዚህ ጌታ። እስኪ ኢየሱስ ነው በሉ እስኪ። ኢየሱስ ወደ ህይወት ባይገባ ነበርክ። ዛሬ ሰዎች እናንተን አይተዋችሁ እንዴት እንዲደረሳችሁ እኮ ማንም አያውቅም። ወደ ወይን ጠጅ የተለወጠው ውሃ ቀመሰ፣ ሆኖም ከየት እንደመጣ አላወቀም ይላል። ሰዎች ስብከታችንን ሰምተው፣ ሰዎች ትምህርታችንን ሰምተው፣ ሰዎች ኑሯችንን አይተው፣ ሰዎች ህይወታችንን አይተው፣ ሰዎች ሰላማችንን አይተው፣ ሰዎች ደስታችንን አይተው፣ ሰዎች የዛሬ ስኬታችንን አይተው እንዴት እዚህ እንደደረስን አያውቁም። ምናልባትም አንዳንዶቹ ስለተማርን፣ ጥሩ ቤተሰብ ስላለን፣ ኮኔክሽን ስላለን፣ ጓደኛ ስላለን፣ ዘመድ ስላለን፣ አቅም ስላለን ለዛሬ የበቃን እንዲህ ሆነን ሊመስላቸው ይችላል። ግን ሚስጥሩ ማን ነው? ኢየሱስ። እስኪ ኢየሱስ በሉ እስኪ። እስኪ ኢየሱስ በሉ እስኪ። ወደ ወይን ጠጅ የተለወጠውን ውሃ ምንድነው? ውሃ ነው ወደ ወይን ጠጅ የተለወጠው። አንተ ኢየሱስ ወደ ቤት ባይመጣ ኖሮ ውሃ ነበርኩ ህይወታችን። ውሃ ወደ ወይን ጠጅ የተለወጠው ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። እንዴት ያ ነገር እንደተከናወነ አላወቀም። እና የመሰለው ሙሽራው መሰለውና ሄደ ወደ ሙሽራው። ሄደ ሙሽራውን ሊያመሰግን፣ ሄደ ሙሽራውን ሊያወድስ፣ ሄደ ሙሽራውን ያልተገባ ክብር ሊሰጠው። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። እናውቃለን በህይወታችን ጌታ ምን እንዳደረገ። እናውቃለን በቤታችን ኢየሱስ ምን እንዳደረገ። ዛሬ እዚህ እንዴት እንደደረስን የማታውቁ፣ እንዴት በህይወት እንዳለን የማታውቁ፣ እንዴት እንደተረፍን የማታውቁ፣ እንዴት ሞገስ እንዳገኘን የማታውቁ፣ እንዴት ሰላም እንዳገኘን የማታውቁ፣ እንዴት ደስታ እንዳገኘን የማታውቁ፣ እንዴት አገልጋይ እንደሆን የማታውቁ ካላችሁ ተምረን አይደለም፣ ጓደኛ ስላለን አይደለም፣ ዘመድ ስላለን አይደለም፣ ጥሩ ሰው ስለሆን አይደለም፣ ኢየሱስ ደርሶልን ነው። እስኪ ጮሁና ኢየሱስ በሏ።
ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። አገልጋዮቹ ግን ያውቁ ነበር። እናውቃለን የተደረገልንን፣ እናውቃለን የተሰራልንን፣ እናውቃለን ወንጌል ወደ ቤታችን ሲገባ ምን እንደተከናወነልን። እኔ ሁሉ ጊዜ የምናገረው ነገር አለኝ። ጌታን ከማግኘቴ በፊት ማን እንደሆንኩኝ አውቃለሁ። ዛሬ ሰዎች ስብከቴን ቀምሰው፣ ትምህርቴን ቀምሰው፣ ጸሎቴን ቀምሰው፣ ኑሮዬን አይተው፣ ህይወቴን አይተው፣ ስኬቴን አይተው፣ መባረኬን አይተው፣ ትልቅ ሰው መሆኔን አይተው እንዴት እዚህ እንደደረስኩኝ አያውቁ። አንዳንዱ ተምሬ፣ አንዳንዱ ጥሩ ቤተሰብ ኖሮኝ፣ አንዳንዱ እንደው ሎተሪም ደርሶኝ፣ አንዳንዱ የሆነ ነገርም ሆኜ ይመስለዋል። እኔን አይታችሁ ብዙ የምትገምቱ ሰዎች እውነቱን ልንገራችሁ፣ ኢየሱስ ነው። ለምን ነቅነቅ አድርገህ አሜን አትልም? እኔ የዛሬ 2 ዓመት በረንዳ ላይ አድሬያለሁ። ጌታን ከመቀበሌ በፊት ማስቲካ ሸጬ፣ ጫማ ጠርጌ፣ መኪና ጥቤ ተሸክሜ በረንዳ ላይ አድሬ ፍርፋሪ የበላው በሞትና በኔ መካከል አንድ እርምጃ ቀርቶ ዓለም ራሱ ተጸይፋ ንቃኝ ባለበት ሰዓት ኢየሱስ ወደ ህይወት ይመጣልኝ። ኧረ አንድ ሰው አሜን ይላል። ኢየሱስ ያድናል። አጨብጭቡ ለዚህ ጌታ። አዎ ሰው የሚያረግ ኢየሱስ ነው የሚል ካለ ጮህ አሜን ይላል። የሚያከብር ኢየሱስ ነው የሚል ካለ ጮህ አሜን ይላል። የሚቀይር ኢየሱስ ነው የሚል ካለ አሜን ይላል። ኧረ ኢየሱስ ያድናል። ለምን ክብር አታመጡም ለዚህ ጌታ? ኢየሱስ ያድናል። ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። አገልጋዮቹ ግን ያውቁ ነበረ። የተደረገለት ያውቃል፣ የተሰራለት ያውቃል፣ የተነካ ያውቃል፣ የተፈወሰ ያውቃል፣ ይቅር የተባለ ያውቃል፣ ነፃ የወጣ ያውቃል። ኢየሱስ ያድናል። አረ ክብር የለም በዚህ ቤት፣ ጭብጨባ የለም በዚህ ቤት፣ እልልታ የለም በዚህ ቤት። ከዚህ በላይ ውሃ ነበርኩ። ውሃ ዋጋ ማላወጣ ውሃ፣ ከለር የሌለኝ ውሃ፣ ጣዕም የሌለኝ ውሃ፣ ሽታ የሌለኝ ውሃ። እንዴት ወደ ወይን ጠጅ ተለወጠ ካላችሁኝ፣ የወይን ፍሬ ሳይጠቀም፣ ማር ሳይጠቀም፣ ጌሾ ሳይጠቀም፣ ብቅል ሳይጠቀም፣ ዕውቀትን ሳይጠቀም፣ ገንዘብን ሳይጠቀም፣ ዘመድን ሳይጠቀም፣ ጓደኛን ሳይጠቀም፣ ሎተሪን ሳይጠቀም፣ ቃሉን ብቻ ተጠቀመ። ስሙን ብቻ ተጠቀመ። መንፈሱን ብቻ ተጠቀመ። አረ ኢየሱስ ይለውጣል። ኢየሱስ ይቀይራል። ኢየሱስ ያከብራል። ኢየሱስ ይባርካል። ኢየሱስ ሰው ያደርጋል። ለምን ጮህ አሜን አትለኝም? አይሰማም። እልልታ ጭብጨባችሁ ማን ነው? ማን ነው? ማን ነው? የለወጠሽ ማን ነው? ሰው ያረገሽ ማን ነው? ያከበረሽ ማን ነው? ሞገስ የሆነሽ ማን ነው? የሚያኖርሽ ማን ነው? አረ አንድ ሰው በኃይል አሜን ይላል። ክብር አምጡ ለዚህ ጌታ። ማን ይፈልገን ነበር እሱ ባይኖረን? ማን አይደለም መፈለግ፣ ማን ሰላም ይለን ነበር እሱ ባይኖረን? ማን ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አውቃለሁ በሉ እስቲ። የተደረገልኝን አውቃለሁ በሉ። የተሰራልኝን አውቃለሁ በሉ። አረ ኢየሱስ ጌታ ነው። የድግሱ ኃላፊ ቀምሶ ሲደነቅ፣ ቀምሶ ሲገረም፣ ምን አይነት የሚገርም የወይን ጠጅ ነው ብሎ ሙሽራውን ሄዶ አንተ ይህን የመሰለ ወይ የት አቆይተህ ነው? ከሱ መስሎት፣ ግን ከሱ አይደለም፣ ከኢየሱስ ነው። ከገንዘብ አይደለም፣ ከኢየሱስ ነው። ከእውቀት አይደለም፣ ከኢየሱስ ነው። ከዘመድ አይደለም፣ ከኢየሱስ ነው። ከምንም አይደለም፣ ከኢየሱስ ነው። ስለኛ ኢየሱስ ብቻ ይከብራል። እስኪ ስለኔ በሉ። እስኪ ኢየሱስ ብቻ ይከብራል በሉ። ስለኔ በሉ። እስኪ ኢየሱስ ብቻ ይከብራል በሉ። በኔ ህይወት ስለሆነው በሉ። እስኪ ኢየሱስ ብቻ ይከብራል በሉ። ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር።
ኢየሱስ ያንን የወይን ጠጅ ከውሃ ነው ለካ የቀየረው ባንዴ። የወይን ፍሬ የለ፣ ጌሾ የለ፣ ብቅል የለ፣ ማር የለ፣ ምንም አይነት ነገር አልተጠቀመም። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ኢየሱሴ ከቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ኢየሱሴ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። እግዚአብሔር ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። የኔ ጌታ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ገንዘብም ቤታችን ባይኖር፣ ዕውቀትም ቤታችን ባይኖር፣ ምንም ነገር ባይኖር ኢየሱሴ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። አማኑኤል ቤቴ ካለ ሙሉ ነው ይበቃኛል። አይሰማም ድምፅ። ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። የኔ ወዳጅ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። የኔ ውበት ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። የኔ ሞገስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መጽሐፍ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መዝሙር ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ምንም የለሽም የሚለው ይስማ፣ አልሆነልሽም የሚለው ይስማ፣ ባዶ ነሽ የሚለው ይስማ። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። እግዚአብሔር ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ወገኖቼ ኢየሱስን ይዞ ማን አየን ጎሎበት? ጻድቅ ሲራብ ዘሩም እህል ሲለምን አላየውም። ሁልጊዜ ቸር ነው ያበድራል፣ ልጆቹም የተባረኩ ናቸው ይላል። ወንጌል ይዞ ማንን አየን ወድቆ? ኢየሱስ አግኝቶት ማንን አየን ገርጥቶ? ኢየሱስ አግኝቶት ማንን አየን ተሰነካክሎ? ብቻ ኢየሱስ ቤቴ ካለ
ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል።